ሰላም እንኳን ደህና መጣችሁ። በዚህኛው ቪዲዮ የምናየው ቻፕተር 2 ኢንትሮዳክሽን ቱ ዳታ ሳይንስ ነው። በፕሪቪየስ ቪዲዮአችን ቻፕተር 1ን አይተናል፣ ኢመሪንግ ቴክኖሎጂ ማለት እንደሆነ። በዚህኛው ቻፕተር ደግሞ ከረንትሊ ካሉ ኢመሪንግ ቴክኖሎጂዎች መካከል ዳታ ሳይንስ የሚለውን ኢንትሮዳክሽን እናያለን ማለት ነው። በዚህ ቻፕተር ዳታ ሳይንስ ምን ማለት እንደሆነ፣ ዳታ ኤንድ ኢንፎርሜሽን ልዩነታቸው ምንድን ነው፣ ዳታ ፕሮሰሲንግ ላይፍ ሳይክሉ ምን ይመስላል፣ ዳታ ታይፓቸው ምን አይነት ይመስላል፣ ፍሮም አናሊቲክስ ፐርስፔክቲቭ ኤንድ ፕሮግራሚንግ ፐርስፔክቲቭ ምን ይመስላል የሚለውን በዚህኛው ፓርት 1 እናያለን ማለት ነው። ዳታ ሳይንስ ኢዝ a multidisciplinary field which involve extracting insight from vast amount of data using scientific methods, algorithms and process. ዳታ ሳይንስ የምንለው መልቲዲስፕሊናሪ የሆነ ፊልድ ነው። A field created from different fields and it requires knowledge from different fields. ዳታ ሳይንስ ፕሮጀክት ለመስራት ከተለያዩ አይነት ፊልዶች ኖሌጅ ያስፈልገናል። የብዙ ፊልዶች ስብስብ ኢንተርሴክሽን ነው ማለት ነው። ክሬትድ የተደረገ ሪሰንትሊ ክሬትድ የተደረገ ፊልድ ነው። So the aim of the data science is extracting insight from vast amount of data. This is the crucial part. ዋናው ዓላማው ምንድነው? ኢንሳይትን ከዳታ ላይ ብዙ ካለን ዳታ ውስጥ ኤክስትራክት ማድረግ ነው ዩዚንግ ሳይንቲፊክ ሜተድስ። ለዛ ደግሞ የምንጠቀመው ምንድነው? ሳይንቲፊካሊ ፕሩቭን የሆኑ ሜተዶች፣ አልጎሪዝም፣ ፕሮሰስ፣ ሞዴሎች እንጠቀማለን ማለት ነው። ስለዚህ ዳታ አለን፣ ብዙ አማውንት ኦፍ ዳታ አለን። ከዛ ዳታ ላይ ምን ኤክስትራክት ማድረግ ነው ኤሙ? ኢንሳይት ኦር ኖሌጅ ናቸው። ሶ ኤክስትራክት ኖሌጅ ኤንድ ኢንሳይት ፍሮም ስትራክቸርድ፣ ሰሚ ስትራክቸርድ ኤንድ አንስትራክቸርድ ዳታ። እነዚህም በኋላ እንመጣባቸዋለን። ዳታ ብዙ አይነት ፎርማት ሊኖረው ይችላል። ቴክስት፣ ኢሜጅ፣ ቪዲዮ ሊሆን ይችላል። የተለያየ አይነት ስብስብ ነው ማለት ነው ዳታችን። ሞር ኢምፖርታንትሊ ኢት ኢኔብልስ ዩ ቱ ትራንስሌት ቢዝነስ ፕሮብሌም ኢንቱ ሪሰርች ፕሮጀክት ዜን ትራንስሌት ቱ ፕራክቲካል ሶሉሽን። ሞስትሊ ከረንትሊ ፖፑላር የሆነ ፊልድ ነው። ቢዝነስ ፕሮብሌማችንን ወደ ሪሰርች ፕሮጀክት ለመቀየር እንዲሁም ሶሉሽን ፕሮቫይድ ለማድረግ ይረዳናል ማለት ነው። አሰመሪ ዳታ ሳይንስ መልቲዲስፕሊናሪ ፊልድ ነው። ምን ለማድረግ? ኤክስትራክት ኢንሳይት ፍሮም ቫስት አማውንት ኦፍ ዳታ ዩዚንግ ሳይንቲፊካሊ ፕሩቨን ሜተድስ፣ አልጎሪዝም ኤንድ ፕሮሰስ። ሌትስ ሲ ዳታ ሳይንስ ፕሮሰስ። ዊ ዱ ሃቭ ዳታ ፈርስት። ዳታ አለን፣ ይሄኛው ዳታ ነው። ሞዴል ኦር ፕሮሰስ ሳይንቲፊካሊ ፕሩቨን የሆኑ ሜተዶች አፕላይ ይደረግበታል። ይሄ ኢንተራክሽኑን የሚያሳየን አሮ ነው። ዜን ከዚህ ዳታ ላይ ምን ኤክስትራክት ይደረጋል ማለት ነው? ኢንሳይት ኦር ኖሌጅ ኤክስትራክት እናደርጋለን። ይሄ ኢንሳይት ኦር ኖሌጅ ደግሞ ለምን ይረዳናል? ቤተር ዲሲዥን ኤንድ አክሽን ለመውሰድ የሚረዳን ነው ማለት ነው። ሶ ዳታችን በጣም ትልቅ ነው። ስለዚህ እንደገና ብዙ የተለያየ አይነት ዳታ ነው ያለን። ከዛ ላይ ሳይንቲፊካሊ ፕሩቭን የሆኑ ሞዴሎች፣ ሜቶዶች፣ ፕሮሰስ አፕላይ አድርገን ምን ጀነሬት ማድረግ ነው? ኢንሳይት ጀነሬት ማድረግ ነው ማለት ነው። ሌትስ ኤን ኤግዛምፕል ፍራውድ ዲቴክሽን። ፍራውድ ዲቴክሽን ኤግዛምፕል ብንወስድ ፍራውድ ዲቴክሽን ላይ ምንድነው? ገንዘብ የማሸሽ ከባንክ ትራንዛክሽን ላይ ገንዘብ የሚያሸሹ ተቋማት ይኖራሉ። ለተለያየ አይነት ምክንያት ያሸሻሉ። ታክስ እንትን ለማለት ለሌላም ዓላማ ማለት ነው። ስለዚህ ምን አለን? ዳታችን ትራንዛክሽናል ዳታ ኦፍ ኤ ባንክ ማለት ነው። ይሄ አሁን ትራንዛክሽኖች ናቸው። ስለዚህ 10 ሚሊዮን ከዛ በላይም ሊኖረን ይችላል። አንድ ለምሳሌ በሀገራችን ያለ አንድ ባንክ ብንወስድ በአመት ውስጥ የሚኖረው ዳታ በጣም ብዙ አማውንት ነው። በቀን ውስጥ ለምሳሌ 1 ሚሊዮን ኦፍ ትራንዛክሽን ፐር ዴይ ያካሄዳሉ። በአመት ስናስበው ሚሊዮን ኢቨን ቢሊየንስ ሊደርስ ይችላል ማለት ነው። ስለዚህ ከዛ ትራንዛክሽን ላይ ምንድነው አፕላይ የምናደርገው? ሞዴሎችን፣ ፕሮሰሶችን አፕላይ እናደርግበታለን። ዜን ከዛ ሁላ ትራንዛክሽን ውስጥ ምኑ ነው የምንፈልገው? ፖቴንሻል የሆኑ ፍራውድ ኢንሳይቶች። ለምሳሌ 12500ዎቹ ምንድናቸው? ገንዘብ የሚያሸሹ የሚመስሉ ትራንዛክሽኖች ናቸው ማለት ነው። ስለዚህ ይሄኛውን ፕሮቫይድ ማድረግ ይችላል በቀላሉ ዊዝን ሰከንድስ። ዳታ ሳይንስ ፕሮጀክት ይሄንን ፕሮብሌም ሶልቭ ማድረግ ይችላል። ግን ሶፍትዌር ዳታ ሳይንስ ፕሮጀክት ባይኖረን ማኑዋሊ በሰው ልጅ መስራት ዲፊካልት ዋን፣ ታይም ኮንሱሚንግ ነው፣ ጊዜ የሚወስድ አሰልቺ የሆነ ስራ ነው። ቀላል ቢመስልም አሰልቺ የሆነ። ስለዚህ እያንዳንዱን ትራንዛክሽንን አይቶ ወይዘር ፍራውድ ነው አይደለምን በሚል ክላሲፋይ አድርጎ የሚፈለገውን ያክል ፊልተር አድርጎ ያመጣል ማለት ነው። ሁለተኛው ደግሞ ሴንቲሜንት አናሊሲስ የምንለው ነው። ሴንቲሜንት አናሊሲስ ላይ ተመሳሳይ ዳታ አለን። ሴንቲሜንት ማለት ክላሲፋይ the nature of the comments or sentences ነው። ኮመንታችን ኦር ሴንተንሳችን ምን አይነት ቶን አለው፣ ቃና አለው የሚለውን ክላሲፋይ ማድረግ ነው። ሰው በዚህ ጊዜ አንድ ላርጅ ኦርጋናይዜሽን ሌት ኮንሲደር ሚዲያ ሊሆን ይችላል። አንድ የሚዲያ ተቋም
ፌስቡክ አለው፣ ቴሌቪዥን አለው፣ ዩቲዩብ አለው። በነዛ ሁላ ኮመንቶች ፊድባክ አለ። ያ ሁላ አስፐር የር ብናስበው ሌትስ ሴ 10 ሚሊዮን ኮመንትስ ኮሌክት ቢኖረን ከዛ ውስጥ ግን ኦርጋናይዜሽኑ ወይም ማኔጀሩ የሚፈልገው ግን ሌትስ ሴ በጣም ፊው ነው፣ 125 ሺህ አይደርስም። ለዚህ 1000 ሊሆን ይችላል፣ 100 ሊሆን ይችላል። የሚሰጡ ፊድባኮች፣ ኮመንቶች ሶሻል ሚዲያ ላይ ሁሉም አስፈላጊ አይደሉም። አላስፈላጊ ብዙዎቹ አላስፈላጊ ናቸው። ኮንስትራክቲቭ የሚሆኑት ኮመንቶች በጣም ትንሾች ናቸው። ለተቋማችን ግብዓት የሚሆኑት ኮመንቶች በጣም ትንሽ ነው የሚሆኑት። ስለዚህ ከዛ ውስጥ ሞዴላችን ክላሲፋይ አድርጎ የተሰጡ ኮመንቶች ለሶስት ይከፍላቸዋል። ለምሳሌ አንደኛው ፖዘቲቭ የሆኑ ኒውትራል፣ ሁለተኛው ኒውትራል የሆኑ፣ ሶስተኛው ኔጌቲቭ ሰፖርት የሚያደርጉ ኔጌቲቭ ኮመንቶች ይኖራሉ። ስለዚህ ግሪኖቹ ፖዘቲቭ ናቸው፣ ቢጫዎቹ ኒውትራል፣ ቀዮቹ ደግሞ ኔጌቲቭ የሆኑ ክላሲፋይ አድርጉ። ከዛ ውስጥ ደግሞ ለተቋሙ ያስፈልጋሉ የሚባሉ ኮንስትራክቲቭ የሆኑ ኮመንቶችን ሌሴ ከ10 ሚሊዮን 125 ሺህ ጀነሬት ያደርግ። ሶ ዚስ ኢዝ ኤ ቬሪ ዩዝፉል ፕሮጀክት ማለት ነው። ከ10 ሚሊዮን 125 ሺህ በጣም ጥቂት ነው ፐርሰንቱ። ይህንን ማኑዋሊ በሰው ልጅ ኤክስፐርት መስራት ታይም የሚወስድ አሰልቺ የሆነ ቀላል ቢመስልም አሰልቺ የሆነ ጊዜ የሚወስድ ነው፣ ግን ቶሎ በእንደዚህ አይነት ዳታ ሳይንስ ፕሮጀክት ሶልቭ ማድረግ ይችላለን ማለት ነው። ይሄ ኤግዛምፕል ምን ለማሳየት ነው? ዳታ ሳይንስ ዳታ አለን። ዳታ ላይ ምን አፕላይ እናደርጋለን? ሶፍትዌር ፕሮሰስ ኦር ሞዴል አፕላይ እናደርጋለን። ከዛ ላይ ምን እናገኛለን? ሳም ኢንሳይት እናገኛለን። ያኛውን ኢንሳይት ተጠቅመን ደግሞ ዲሲዥን አክሽን መወሰን እንችላለን። ሶ አፕሊኬሽን ኦፍ ዳታ ሳይንስ ዊ ሃቭ ሲን ፍራውድ። ስለዚህ ፍራውድን ኢዝሊ ካወቅን ሞኒተር ሪሶርሳችንን በጊዜ መቀነስ እንችላለን። እንዲሁም ደግሞ ሲስተሞች ኢንቴሊጀንስ እንዲኖራቸው ማድረግ፣ ሴንቲመንት አናሊሲስ መስራት፣ ከስተመሮቻችን የሚሰጡን ፊድባክ በመጠቀም ጀነራሊ ምን ለማድረግ ይጠቅመናል? ቤተር ኤንድ ፋስተር ዲሲዥን ለመስራት ይጠቅመናል ማለት ነው። ወደ ቀጣይ ኮንሰፕት ስንሄድ ዳታ ኤንድ ኢንፎርሜሽን ነው። ዳታ ኢዝ ኤ ኮሌክሽን ኦፍ ሪፕሬዘንቴሽን ኦፍ ሮ ፋክትስ፣ በጥሬው ያለ ግራውንድ ላይ ያለ ፋክት ነው። ፋክት እውነታ ነው ማለት ነው። ኢት ካን ቢ ኢሜጅ፣ ዲጂት፣ አልፋቤት ሊሆን ይችላል። ግራውንድ ላይ ያለ ትሩዝነስ ፑት ስናደርገው ዳታ ይሆናል። ኢዝ ኤ ኮሌክሽን ነው ደግሞ ስብስብ ነው። ሪሌትድ የሆኑ ፋክቶች ስብስብ ነው። ሶ አይ ሆፕ ይሄ ኮንሰፕት ኦልሬዲ ሌላ ላይ ዲስከስ እንዳደርጋችሁ ተስፋ አደርጋለሁ። ኤንድ ኢንፎርሜሽን ደግሞ ኢንተርፕሪትድ ኤንድ ፕሮሰስ ዳታ ኦር ፋክት ነው። ይሄም ፋክት ነው፣ ግን ይሄ ምንድነው? ከዳታ ላይ ፕሮሰስ አድርገን የምናገኛቸው ፋክቶች ኢንተርፕሪትድ አድርገን ኦርጋናይዝድ ስትራክቸርድ ፕሮሰስ አድርገን የምናገኘው ፋክት ምን ብለን እንጠራለን? ኢንፎርሜሽን። ይሄ ኢንፎርሜሽን ለምን ደግሞ ሄልፕፉል ነው? ዲሲዥን እና አክሽን ለመወሰን በጣም ወሳኝ የሆነ ፋክት የያዘ ነው ማለት ነው። አስ ኮምፔርድ ቱ ዳታ ዋን፣ ከዳታ አንጻር ይሄ አሪፍ ነው ማለት ነው ዲሲዥን ለመወሰን። ስለዚህ ኮምፔር እናድርጋቸው። ዳታ ሮ ነው፣ አንፕሮሰስድ ፋክት ነው። ዌራስ ኢንፎርሜሽን ደግሞ ፕሮሰስድ የሆነ ፋክት ነው። ኔቸሩን ስናይ ይሄ አንኦርጋናይዝድ የሆነ አንስትራክቸርድ የሆነ ነው። ይሄ ኢንፎርሜሽን ደግሞ በደንብ የተደራጀ እና ስትራክቸርድ የሆነ ነው። ስቴት ሁለቱም ፋክት ናቸው፣ ግን ጀስት ይሄ ፋክት ብቻ ነው። ይሄኛው ደግሞ ኮንቴክስቹዋላይዝድ በደንብ ፕሮሰስድ የተደረገ ፋክት ነው። ፐርፐዝ ይሄኛው ፕሮሰስ ማድረግ ይፈልጋል፣ ይሄኛው ግን ሬዲ ፎር ዩዝ ነው ዲሲዥን ለመውሰድ። ስለዚህ ሌትስ ኤግዛምፕልስ ይሄ ፋክት ዳታ ናቸው፣ እነዚህ ኢንፎርሜሽን ናቸው። ስለዚህ ቁጥሮች ሊሆኑ ይችላሉ፣ ስሞች ሊሆኑ ይችላሉ። ኦር አበበ ቦት 50 አፕልስ ቱዴይስ ካለን ይሄ ፋክት ነው ማለት ነው። ዛሬ 50 አፕል ገዝቷል። ኦር ቱዴይስ ቴምፕሬቸር ኢዝ 50 ዲግሪ ሴልሺየስ ካለን መሬት ላይ ያለ እውነታ ነው። ዚስ ኢዝ ዳታ ነው ማለት ነው። ወደ ኢንፎርሜሽን ሲሄድ ግን ካለው ዳታ ላይ ተነስቶ ፎር ኤግዛምፕል ዘ ቶታል ሴልስ ፎር ዘ መንዝ ዌር 100k አይተምስ፣ በወር ውስጥ የተሸጡት አይተሞች እነዚህ ናቸው ብዛት። ስለዚህ የወሩ እንዳለ ደምሮ ነው ማለት አግሪጌት አድርጎ የሰራ ነው። ሰው ይሄ ኢንፎርሜሽን ነው። ሴልስ ኢንክሪዝ ባይ 100%፣ በ100% ከባለፈው አንጻር ጨምረዋል ቀንሰዋል ብለን መናገር እንችላለን ማለት ነው። እዚህ ፋክት ላይ ዲፔንድ ሆነን ኦርጋናይዜሽኑ ኦር ቢዝነሱ ምን ያደርጋል? አክሽን ይወስዳል ማለት ነው። ሴልስ ኢንክሪዙ ያነሰ ከሄደ የሆነ ሌላ አይነት ሜቶዶችን መፈለግ ሊሆን ይችላል። ኦር የባሰ ከሆነ ደግሞ ሴልሱ ፕሮፊታብል ካልሆነ እስከ መዝጋት ሊሄድ ይችላል ማለት ነው። ኮንቴክስት ላይ ስንመጣ ዳታ ላይ ኖ ኮንቴክስት ነው፣ ይሄኛው ግን ቬሪ ኮንቴክስትፉል ነው። ዌን ዊ ሲ ፕሬዘንቴሽን ሞስትሊ ኢን ሮ ፎርማት ነው፣ ስፕሬድሺት ኦር ቴብልስ ነው። ይሄኛው ግን በግራፍ በሪፖርት በሰመሪ የሚመስሉ አይነት ፕሬዘንት ይደረጋል ማለት ነው።
ዳታ ፕሮሰሲንግ ኢት ኢዝ ኤ ቴክኒክ። ዳታ ፕሮሰሲንግ የምንለው ደግሞ ቴክኒክ ነው። ምን ኮንቨርት ለማድረግ ዳታን ወደ ኢንፎርሜሽን ለመቀየር ማለት ነው። ስለዚህ ዚስ ኢዝ ኤ ፕሮሰሲንግ። ኢንፑታችን ምንድነው? ዳታ አለን። ዳታን ፕሮሰስ ስናደርገው አድርገን ምን ክሬት እናደርጋለን? ኢንፎርሜሽን ክሬት እናደርጋለን ማለት ነው። ስለዚህ ፕሮሰስ በምናደርግበት ጊዜ ሪኦርደሪንግ ሊሆን ይችላል፣ ሪስትራክቸር ሊሆን ይችላል በማድረግ አውትፑት ኢንፎርሜሽን ክሬት ማድረግ እንችላለን ማለት ነው። ሶ ለምሳሌ እዚህ ጋር ሰመሪ ኦፍ ሴልስ ፎር ዘ መንዝ ካን ቢ ካልኩሌትድ ፍሮም ሴልስ ኦርደር። ፕሮሰሲንጋችን ላይ ምንድን ነው የሚያደርገው? የወሩን ሴላችንን ለመስራት ከፈለግን የእያንዳንዱን ቀን ሽያጭ በመደመር መስራት እንችላለን ማለት ነው። ሶ ቶታል በመስራት አቬሬጅ በመስራት ማይነስ በማድረግ መስራት እንችላለን። ግልጽ ስለሆነ እንለፈው እና ዳታ ታይፕ ጋር እንምጣ። አንድ ዳታ ፍሮም ፕሮግራሚንግ ፐርስፔክቲቭ ዳታ ታይፕ ይኖረዋል። ምን አይነት ዳታ ነው ስቶር ልናደርግ የፈለግነው ኮምፒውተር ሲስተም ላይ የሚለውን ፍሮም ፕሮግራሚንግ ፐርስፔክቲቭ ይኖራል። ይሄ ደግሞ በጣም አስፈላጊ ነው። ዳታ ታይፑን ማወቃችን አስፈላጊ ነው። አንዳንድ ኦፕሬሽኖች ሊኖሩ ይችላሉ ዲፔንድ የሚሆኑ ዳታ ታይፑ ላይ። እዛ ላይ መሰረት በማድረግ ዳታ ታይፑን ማወቅ ያስፈልጋል ማለት ነው። ፍሮም ፕሮግራሚንግ ፐርስፔክቲቭ ያለን ዳታ ታይፕ እነዚህ አምስቱን ይመስላሉ። ለምሳሌ ቁጥር ከሆነ ስቶር ማድረግ የምንፈልገው ኢንቲጀር እና ፍሎቲንግ ፖይንት እንጠቀማለን። ኢንቲጀር ምን ሲሆን ሆል ነምበር ኦር ማቴማቲካሊ ኢንቲጀር የምንላቸው ኔጌቲቭ ኢንፊኒቲ -2 -1 0 ከሆነ፣ ዴሲማል ካለው ማንን እንጠቀማለን? ፍሎቲንግ ፖይንት እንጠቀማለን ማለት ነው። ኤንድ ካራክተር ከሆነ አንድ ሲንግል ካራክተር ብቻ ከሆነ ደግሞ ካራክተር እንጠቀማለን። ለምሳሌ ኤ ሊሆን ይችላለች ኦር ካፒታል ኤ ቢ ሲንግሏን ስቶር ማድረግ ከፈለግን ካራክተር ዳታ ታይፕ እንጠቀማለን። ኦር ሲኩዌንስ ኦፍ ኮምቢኔሽን ኦፍ ካራክተር ኤንድ ነምበርስ ከሆነ ደግሞ አልፋ ኑሜሪክ ስትሪንግ ኦር ስትሪንግ እንጠቀማለን ማለት ነው። የምሳሌ ስማችን ብንወስድ አቤል ከሆነ ኤ ቢ ኢ ኤል የአራቱ ካራክተሮች ስብስብ ነው ማለት ነው። ለዛ አይነት ስቶር ለማድረግ የምንጠቀመው ማለት ነው ስትሪንግ ይሆናል። ስለዚህ ሁለት ለነምበር ሁለት ለካራክተር አየን። አንዷ ደግሞ ስፔሻል ነች፣ ቡሊያን የምንላት ነው። ይሄ ደግሞ ስፔሻል ነው። ሪስትሪክትድ ኦፍ ቱ ኦፍ ቫልዩ ዋን ኦፍ ቱ ቫልዩስ፣ ከሁለት አንዱ ቫልዩ ነው የሚኖር። አይዘር ትሩ ነው ኦር ፎልስ ነው ማለት ነው። ሁለት ቫልዩ ብቻ ሲኖረው የስ ኦር ነው የሚሆን ከሆነ ቡሊያን የሚለውን ቤተርሊ እንጠቀማለን። ይሄ ከፕሮግራሚንግ ፐርስፔክቲቭ ነው። ከአናሊቲክስ ፐርስፔክቲቭ ስናይ ሶስት አይነት አለን። አናላይዝ በምናደርግበት ጊዜ ቀላል ነው ወይ ይከብዳል፣ መካከለኛ ነው በሚለው ማለት ነው። ስትራክቸርድ ዳታ የምንላቸው ቬሪ ኢዚ ናቸው። ሰሚ ስትራክቸርድ የምንላቸው ደግሞ ሚዲየም ናቸው። ይሄ አንስትራክቸርድ ደግሞ ቬሪ ዲፊካልት ነው ማለት ነው። ስትራክቸርድ ዳታ የምንለው ልክ እንደምታዩት ቴብል ፎርማት የሚጠቀሙ ናቸው። አንስትራክቸርድ ደግሞ ምንም ፎርማት የሌላቸው ዶክመንት ሊሆን ይችላል፣ ኢሜጅ፣ ቪዲዮ፣ ኦዲዮ። በተመሳሳይ አንስትራክቸርድ ደግሞ ሌላ ፎርማት ነው፣ ቴብል ሳይሆን ኤግዜሜል፣ ጄሰን፣ ሴንሰር የምንላቸው ደግሞ ሰሚ ስትራክቸርድ ናቸው ማለት ነው። ስትራክቸርድ ዳታ ስናይ they do have a predefined data model and is therefore straightforward to analyze አናላይዝ ለማድረግ በጣም ቀላል ነው ማለት ነው። ኤንድ ዳታ ፎርማታቸው ምንድነው? ቴብል ፎርማት። ለምሳሌ ኤክሴል ፋይል ብናይ በቴብል ፎርማት ነው የሚያስቀምጥልን። ኤስኩኤል ዳታቤዝ በቴብል ፎርማት ነው፣ አስ ሮስ ኤንድ ኮለመን ነው የሚያስቀምጥልን። ሁለተኛው ደግሞ ሰሚ ስትራክቸርድ ነው። ሰሚ ስትራክቸርድ ደግሞ ስትራክቸር they do not convert with formal structure ቴብል ፎርማት አይደለም፣ አዘርስ ነው የሚጠቀሙት። ለምሳሌ ታግ ኤንድ አዘር ማርከርስ ቱ ሴፓሬት ሴማንቲክ ኤሌመንትስ XML and JSON are an example. And unstructured data የምንለው ደግሞ that doesn't have predefined data model የሌለው በሙላ ምን እንላለን? unstructured data እንላለን። ኦዲዮ ቪዲዮ የምንላቸው and difficult to analyze ማለት ነው። ሌላኛው ሜታ ዳታ የምንለው ነው። ሜታ ዳታ it is not data type አይደለም፣ ግን it is data by itself
ኢት ኢዝ ኖት ሴፓሬት ዋን በት ኢት ኢዝ ዋን ኦፍ ዘ ሞስት ኢምፖርታንት ኢን ቢግ ዴታ ውስጥ ወሳኝ ከሚባሉት ውስጥ ነው። ኢት ኢዝ ዳታ ነው። ያ ዳታ ፋክት ነው። ዳታ ያልነው ፋክት ነው። ግን ያ ፋክት የሚነግረን ምንድን ነው? አዲሽናል ኢንፎርሜሽን አባውት አናዘር ዴታ፣ ስለሌላ ዳታ አዲሽናል ኢንፎርሜሽን የሚነግረን ነው። ለምሳሌ ፎቶግራፍ ቢኖረን ፎቶግራፉ በራሱ ዳታ ነው። ይሄ ደግሞ ዴት ኤንድ ሎኬሽን ኦፍ ፎቶግራፍ ደግሞ ሌላኛው ዳታ ነው ማለት ነው። ስለዛኛው ፎቶግራፍ በዚህ ቀን ይሄ ፎቶ የተነሳው ካልን ፎቶውን ሪፈር እያደረገው ፎቶ ራሱ አንድ ዳታ ነው። ሰው ስለ ፎቶ መቼ እንደተነሳ፣ ቀኑ፣ ሳይዙ ምን ያክል ነው፣ ኢሜጅ ሪዞሉሽኑ ምን ያክል ነው የሚሉትን ነገራቶች ምንድን ናቸው? ሜታ ዳታ እንላለን። ስለሌላ ዳታ የሚነግሩን ፋክቶች ዳታዎች we call it as metadata. they are useful in big data system and data analysis ላይ አስፈላጊ ናቸው ማለት ነው። በስከዚህ ካየን ይበቃል። በዚህ ፓርት 1 ዳታ ሳይንስ አየን። ዳታ ሳይንስ ከዳታ ላይ ምን ኤክስትራክት ማድረግ ነው? ኢንሳይትን ኖሌጅን ኤክስትራክት ማድረግ ነው by using scientific methods። ኤግዛምፕሎችን አየን። ኤንድ ዳታ ኤንድ ኢንፎርሜሽን ዳታ ሮ ፋክት ነው። ኢንፎርሜሽን ደግሞ ፕሮሰስድ የሆነ ፋክት ነው to make decision። ዳታ ታይፕ from programming perspective integer, boolean, character, floating number and alphanumeric and from analysis perspective structured እና semi structured አየን ማለት ነው። በሚቀጥለው ፓርት 2 ደግሞ ቻፕተር 2 እንጨርሳለን።